የአማራ ክልል ግጭትና የጤና ባለሙያዎች ፈተና የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ በመጠየቅ የጀመሩት የዘመቻ የትግራይ ተመላሾች ያጋጠማቸው ስጋትና ችግር ያልናቸውን 3 ርዕሶች የዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በአማራ ክልል በሚደረገው ግጭት የሚጎዱትንም ሆነ ሌላውን ህብረተሰብ መርዳት እንዳልቻሉ የጤና ባለሙያዎች አስታወቁ። ባለሙያዎቹ እንደሚሉት በመንግስትና በፋኖ ታጣቂ ኃይሎች ጉዳተኞችና ህሙማን ወደ ጤና ማዕከላት እንዳይሄዱ፣ መድኃኒትና የሕክምና ቁሳቁስም የጤና ማዕከላቱ እንዳይደርስ እንቅፋት ሆኖባቸዋል። የጤና ባለሙያዎቹ ማህበር እንደሚለው ደግሞ አንዳንድ አካባቢ አባላቱ ይታሰራሉ፣ ይንገላታሉ፣ ደሞዝና ሌሎች ጥቅሞችም በወቅቱ አይደርሳቸውም። የደሴው ወኪላችን ኢሳያስ ገላው የጤና ባለሙያዎችና የማህበሩን መሪዎች አነጋግሮ ተከታዩን ዘገባ ልኮልናል። የአማራ ክልል የጤና ባለሙያዎች አገልግሎታችን በተገቢ መንገድ ለሁሉም ተደራሽ ለማድረግ አሁን በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት ፈተና ሆነብን ሲሉ የጤና ባለሙያዎች ይናገራሉ። ሌሊት አሁን ሰው ቢታመም ወደ ሕክምና መድረስ አይችልም። ኮማንድ ፖስት አለ። ተሽከርካሪ የፈለገ ሰዓት አይንቀሳቀስም። ወይ በእግርህ ነው አማራጭ አሁን ባጃጅም አይቻልም እና በጣም ትልቅ ተጽዕኖ ነው ያለው። ግጭትም ሲኖር ያው የሚቆስል አካል ይመጣል። የተለያየ ከሁለቱም አካል እነዚህ ነገሮችን በስጋት ነው የሚንቀሳቀሱ ሰራተኞች። በክልሉ ያሉ የጤና ባለሙያዎች ተመሳሳይ ክፍያ ለአገልግሎት ያለመከፈልና የትርፍ ጊዜ ክፍያን ወቅቱን ጠብቆ ያለመከፈል ተጨማሪ የጤና ባለሙያዎቹ ችግርም ሆኖ ተነስተዋል። በተለይ በዚህ በተፈጠረው ችግር ደሞዝ የማይከፈላቸው ሁሉ ሪሞት ኤሪያ ላይ ያሉ ብዙ እንትኖች አያለሁኝ። እኔ ደሞዝ የስንት ወር አልተከፈለንም፣ ጭማሪው እስካሁን አልተስተካከለልንም የሚሉ ጤና ባለሙያዎች አያለሁኝ። ሕይወታቸውን ለአደጋ አጋልጠው ሙያዊ ግዴታቸውን በመወጣት ማህበረሰቡን እያገለገሉ ያሉ የጤና ባለሙያዎች በፈተና ውስጥ የሌሎችን ሕይወት የመታደግ ተግባርን እየተወጣን ነው ይላሉ። ይህን ተጋፍጦ የሚመጣውን ለመቀበል ከቤትም ሆነ እኮ ትሞታለህ። የድሮ ተቋሙ ላይ ህዝቡ መንግስት በሰጠው የስራ ክፍል ህዝብን ከማገልገል አንጻር ቦታው ላይ ያገለገለን ምንም ባልተቆራረጠ ሁኔታ ስራ ይሰራል። እንደ አማራ ክልል ያለው ችግር ነው። እኛም ጋር ያለው 2 ዓመት ሊሞላው ጥቂት ጊዜ በቀሩት የአማራ ክልል ግጭት ውስጥ መድኃኒቶች በመንገድ ላይ መዘረፍ፣ የበጀት እጥረትና የትራንስፖርት አለመኖር ለጤና ባለሙያዎቹ የተሟላ አገልግሎት ለመስጠት ፈተና መሆኑም ይገለጻል። የአማራ ክልል የጤና ባለሙያዎች ማህበር ፕሬዝዳንት አቶ ሻምበል ፈንታይ በበኩላቸው ማህበሩ በክልሉ እየተካሄደ በሚገኘው ጦርነት ምክንያት ከቦታ ቦታ ተንቀሳቅሶ አባላቱን መደገፍ ባይችልም በአባላቱ ላይ የሚደርስ እስራትና መንገላታት ተገቢ አለመሆኑን ግን ይናገራሉ። የሚደርስባቸው ጉዳትም ደግሞ በአስቸኳይ ጉዳቱን መቆም መቻል አለበት። ምክንያቱም ባለሙያው ገለልተኛ ሆኖ የሚሰራ አካል ነው። ሰው ለተጎዳ ሰው ሁሉ ማገልገል ግዴታው ሆኖ እያለ በባለሙያ ላይ የሚደርስ ጉዳትና እስራት፣ ሌሎች መንገላታት ካለ ተገቢ አይደለም። በተለይም የትርፍ ጊዜ ክፍያና ሌሎች የመብት ጥያቄዎችን በሚያነሱ የጤና ባለሙያዎች ላይ የሚደርስን ማዋከብና እስራት በተመለከተ ለክልሉ አመራር የማቅረብ ስራ እየተሰራ ነው የሚሉት አቶ ሻምበል ችግሮችን በአግባቡ ለመፍታት እየሰሩ እንደሆነ ይናገራሉ። ያው ለጤና ባለሙያው እኛም ጥብቅና ከመቆም አንጻር ተወካይም እንደመሆናችን መጠን ችግሮች በአግባቡ መፈታት ይችሉ ዘንድ ከሚመለከተው አካል ጋር ሁሉ እየተገናኘን ያው ዲስከስ እያደረግን ያለንበት ሁኔታ አለ። ችግሮች እንዲፈቱ ማለት ነው እና ከባለፈው ከጅምሩ ሁኔታ የነበረው አሁን በተወሰነ መልኩ እየተሻለ የመጣበት ሁኔታ አለ። አሁን በአማራ ክልል የጤና ባለሙያዎች በነጻነት ስራቸውን እንዲሰሩ ለማስቻልና መድኃኒቶች በተገቢው መንገድ ለማህበረሰቡ እንዲደርሱ የጦርነቱ ተሳታፊ አካላትን የማግባባት ስራ በመስራት ችግሩን ሙሉ በሙሉ መቅረፍ ባይቻልም መሻሻል እንዳለ የአማራ ክልል ጤና ባለሙያዎች ማህበር ሰብሳቢ የሆኑት አቶ ሻምበል ፋንታዬ ተናግረዋል። ያው ሙሉ ለሙሉ ተቀረፈ ባይባልም አትሊስት የተወሰነ መሻሻል አለው። ያው በተለይ መድኃኒቶች ከመዘረፍ በተለያየ ቦታ ከመቃጠል በአግባቡ ለህብረተሰቡ እንዲደርሱ ከማድረግ እኛም ያው በተለያየ ግንኙነት አግባብ ለሁሉም ሊደርስ በሚችል በግጭቱ በተቃራኒ ወገን ያለው ሁኔታ ላሉትን እንዲደርስ ለማድረግ እኛም ጥረት አድርገናል። ለዶቼ ቬለ ዘገባ ኢሳያስ ገላው። የኢትዮጵያ የጤና ባለሙያዎች የጠየቁትን የደሞዝ ጭማሪ ተገቢ መልስ ካላገኘ የሥራ ማቆም አድማ እንደሚመቱ አስጠነቀቁ። በአብዛኛው በመንግሥት የጤና ተቋማት የሚሰሩ የጤና ባለሙያዎች እንደሚሉት
እስካሁን የሚከፈላቸው ደሞዝ የቤት ኪራይ፣ ትራንስፖርትና ቀለብ ለመሳሰሉ መሠረታዊ ፍላጎቶች እንኳን ለማሟላት አይበቃም። ባለሙያዎቹ ፍትሐዊ ደሞዝ እንዲከፈላቸውና የተሻለ የሙያ ጥቅም እንዲሰጣቸው የተቀናጀ የማኅበራዊ መገናኛ ዘዴ ዘመቻም እያደረጉ ነው። ስዩም ጌቱ ከአዲስ አበባ አንዲት ሐኪም አነጋግሮ ተከታዩን ዘገባ ልኮልናል። ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስንታደግ ቆይተናል፣ አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላለባቸው ዝቅተኛ የደሞዝ ጥያቄ እያነሱ ነው። ለጤና ባለሙያዎች ታመው ራሳቸውን ማሳከሚያ ብሎም በልተው ሊሰሩ የሚችሉበት ክፍያ እንደማያገኙ በቅሬታቸው እየገለጹ ነው። በእንቅስቃሴ ውስጥ ከሚገኙ ጠቅላላ ሐኪም የሆኑ የጤና ባለሙያ ለደህንነታቸው ሲባል ስማቸውን ባይገልጹም አስተያየታቸውን ግን አጋርተውናል። የጤና ሴክተሩ ተገቢውን የሆነ አቴንሽን እያገኘ አይደለም፣ ተገቢውን ትኩረት እያገኘ አይደለም። ይህንን ደግሞ በገፍ የምንመለከተው የጤና ባለሙያ ላይ እየደረሰ ያለውን ግፍ በመመልከት ነው። ለምሳሌ አንድ ጠቅላላ ሐኪም የወር ደመወዙ ከታክስ በፊት ያለው 10,600 ብር ነው። 30% ታክስ ተደርጎለት እንኳን መንግስት አዲስ ባወጣው የድህነት ስኬል ውስጥ እንኳን ድሃ ከሚባሉት መደብ ውስጥ ነው የሚገባው። ስለዚህ ዋነኛው ጤና ሴክተሩ በትክክል አቴንሽን ተሰጥቶት ቢሆን ኖሮ ጤና ባለሙያው እንደዚህ በወረድ ደመወዝ እየተቸገረ አይሰራም ነበር። ዋነኛው ጥያቄያችን አሁንም የምንለው ነገር የደሞዝ ጭማሪ ያስፈልጋል፣ የጥቅማ ጥቅም ጭማሪ ያስፈልጋል። በጣም ብዙ ጥያቄዎች አሉን። እነዚህ ሁሉ ሊመለሱልን ይገባል ነው የምንለው። ምስራቅ አፍሪካን ጨምሮ ከበርካታ ሀገራት አኳያ ኢትዮጵያ ለጤና ባለሙያዎቿ የምትከፍለው ክፍያ እጅጉን ዝቅተኛ ነው ብለው የሚገልጹት የጤና ባለሙያዎቹ የዓለም ጤና ድርጅት ዝቅተኛ የጤናው ዘርፍ በጀት እንኳን ለዘርፉ አለመመደቡን በቅሬታቸው ገልጸዋል። የዓለም ጤና ድርጅት እንኳን የአንዲትን ሀገር ሄልዝ ሴክተር በጀቱ የጂዲፒዋን 5% መሆን አለበት ብሎ እንኳን ሪኮመንድ የሚያደርገው በትክክል ተሰርቶ ቢሆን ኖሮ የጤና ባለሙያዎች ደሞዝ ላይ አብሮ የሚታይ ይሆን ነበር። ስለዚህ ይሄ ትክክል አይደለም ብለን እናምናለን። እንግዲህ ዶክተሩ 10,600 ከሆነ የሚከፈለው ሌሎችን አስብ፣ ነርሶች አሉ፣ ሚድዋይፎች አሉ፣ አዋያጅ ነርሶች አሉ፣ ላብራቶሪ ቴክኒሻን አሉ። እነዚህ ሁሉ 6,000 ደሞዝ ነው እየተከፈላቸው ያለው። በዚህ ኑሮ ሁኔታ እንዴት ነው ጤና ባለሙያ የሚኖረው? ሐኪሞቹ በማህበራዊ መገናኛ ዘዴ እንቅስቃሴ ከማድረግ ባለፈ ጥያቄያቸውን በተደራጀ መልኩ ለሚመለከተው የመንግስት አካል ለማቅረብ ምን አይነት ጥረት እያደረጉ ይሆን? ጤና ባለሙያው መድኃኒት ያልተገኘላቸውን በሽታዎች ጨምሮ ራሱን ለሪስክ እያጋለጠ ነው የሚሰራው እና ይህንን መሰረት አድርገው ማስተካከያ እንዲያደርግ ከዚህ በፊት 2011 ላይ ጠይቀን ነበረ። ነገሩን ለማብረድ የተደረገ እንጂ አጥጋቢ ምላሽ አላገኘንም። ስለዚህ ይህ ነገር አፕሮፕሪየትሊ እስካልተመለሰ ድረስ አሁንም ጤና ባለሙያ ጥያቄ መጠየቁን አያቆምም። ከዚህ በኋላም የምንችለውን ያክል እንቀጥላለን በጥያቄያችን ማለት ነው። ጥያቄው ምላሽ ባያገኝ እንኳን አንድ ጤና ባለሙያ ሲሆን ቃል ገብቶ ህብረተሰቡን ለማገልገል ዲሞክራቲክ ኦዝ የምንለውን ነገር ገብቶ ይወጣል አይደለም። ያ ቃል አንተ ሳትበላ አንተ ሳትጠጣ መሰረታዊ ፍላጎቶች ሳይሟሉ ቤት ሳይኖርህ መንቀሳቀስ ሳትችል እየተቸገርክ እንድታገለግል አያስገድድም። ጤና ባለሙያ እየታመመ እየለመነ ነው ያለው። ጤና ባለሙያ እንደ ጤና ባለሙያ እየተራበ የመስራት ግዴታ የለበትም። ስለዚህ እያንዳንዱ ጤና ባለሙያ ያዋጣኛል፣ ያስኬደኛል የሚለውን ውሳኔ በራሱ እንዲወስን የተውነው ሲሆን ነገር ግን ጥያቄዎች አሉን። ደብዳቤ አዘጋጅተናል። ይህንን ለጤና ጥበቃ ሚኒስቴር እንዲሁም ለመንግስት አካላት እናስገባለን። ይህ ጥያቄያችን የማይመለስ ከሆነ ግን አፕሮፕሪየት የምንለውን እርምጃ በራሳችን ለመውሰድ ዝግጁ ነን። ዶቼ ቬሌ በዚህ ላይ አስተያየታቸውን ለማከል ለጤና ሚኒስቴር የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ብደውልም ስልካቸው ስለማይመለስ ለዛሬ አስተያየታቸውን በዘገባው ማካተት አልተቻለም። ለጤና ባለሙያዎቹ ማህበርም ደውለን ጉዳዩን እያጤንኩ ነው ከማለት ውጭ ዝርዝር መረጃውን አልገለጹልንም። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ።